ማይልስ ሉዊስ ስኬሊ የ2025-26 የውድድር ዘመንን በጠንካራ ሁኔታ ጨርሷል። የአርሰናሉ አማካይ የፕሪሚየር ሊግ ሻምፒዮን ሲሆን በሻምፒዮንስ ሊግ ፍጻሜ በ19 ዓመቱ በቋሚነት ጨዋታውን ጀምሯል። ሆኖም የዝውውር መስኮቱ ሊጠናቀቅ ሲል ለአርሰናል የፕሪሚየር ሊግ ተቀናቃኞች ቼልሲ ወይም ማንቸስተር ዩናይትድ ሊሸጥ እንደሚችል የሚገልጹ ዘገባዎች እየተሰሙ ነው። ታዲያ ሁኔታው ምንድን ነው? ሉዊስ ስኬሊ የወደፊት የአርሰናል ቆይታው በምን አይነት ሁኔታ ውስጥ ነው? ከሌሎች ክለቦች የመጣው ፍላጎት ምን ያህል ነው? እና በሚቀጥሉ ሳምንታት ምን ይጠበቃል የሚለውን አብረን በዚህ ቪዲዮ እንመለከታለን። ሉዊስ ስኬሊ ከ8 ዓመቱ ጀምሮ ከአርሰናል ጋር ቆይቷል እና በ2024-25 የውድድር ዘመን ወደ ዋናው ቡድን አድጓል። መጀመሪያ ላይ የግራ መስመር ተከላካይ ሆኖ በመጫወት የጀመረ ሲሆን ባለፈው የውድድር ዘመን የመሃል ሜዳ ስፍራ ላይ የመጀመር ዕድል አግኝቷል። ይህም ውጤታማ አድርጎታል። ሉዊስ ስኬሊ በ2025-26 የውድድር ዘመን አብዛኛውን ጊዜ በተጠባባቂነት ካሳለፈ በኋላ አርሰናል የፕሪሚየር ሊጉን ዋንጫ ባነሳበት የመጨረሻ ጨዋታዎች ላይ ያሳየው ብቃት ከፓሪስ ሴን ጀርመን ጋር በተደረገው የቻምፒየንስ ሊግ ፍጻሜ ጨዋታ ላይ በቋሚነት እንዲጫወት አስችሎታል። አርሰናሎች በዚህ ክረምት የኒውካስል ዩናይትድ አምበል ብሩኖ ጊማሬስን በማስፈረም የአማካይ ክፍላቸውን አጠናክረዋል። ከኒውካስል ዩናይትድ በ75 ሚሊዮን ፓውንድ የመጣው ብሩኖ ጊማሬስ በሚካኤል አርቴታ ጠንካራ ስብስብ ውስጥ ሌላ የአማካይ ተጫዋችን ይጨምራል። የ28 ዓመቱ ጊማሬስ የዴክላን ራይስ ተመራጭ አጣማሪ ለመሆን የአርቴታ የመጀመሪያ አማራጭ ሊሆን ይችላል። በዚህም ሉዊስ ስኬሊ እና ማርቲን ዙቢሜንዲ ከሁለቱ የመጀመሪያ አማራጮች በኋላ የጨዋታ ደቂቃ ለማግኘት ይታገላሉ። ባለፈው የውድድር ዘመን የመጨረሻ ጨዋታዎች ላይ ሉዊስ ስኬሊ ከዙቢሜንዲ በተሻለ የቋሚነት እድል ሲያገኝ ነበር። ማይልስ ሉዊስ ስኬሊ በአርሰናል መቆየት ይፈልጋል እና ሙሉ በሙሉ ትኩረቱን የሚያደርገው በሚካኤል አርቴታ የመጀመሪያ ቡድን እቅዶች ውስጥ በመካተት ላይ ነው። የ19 ዓመቱ ተጫዋች ብቃት ከሌሎች ክለቦች ፍላጎት ቢያመጣም ሉዊስ ስኬሊ በአርሰናል ደስተኛ ነው እና ወደ ሌላ ክለብ ለመዘዋወር እየሞከረ አይደለም። ቴሌግራፍ ቼልሲና ማንቸስተር ዩናይትድ ከማይልስ ሉዊስ ስኬሊ ጋር ግንኙነት ያለው ኢንተርሚዲየሪ ወይም ወኪል ካነጋገራቸው በኋላ ሉዊስ ስኬሊን የማስፈረም እድሉን ውድቅ አድርገዋል ሲል ዘግቧል። የመድፈኞቹ የኤሊንድ አካዳሚ ውጤት የሆነውና በቼልሲው አካዳሚ ኮባምም ቆይታ የነበረው ተጫዋች ስሙ ከቼልሲ ጋር ተያይዟል። ዘገባዎች ሉዊስ ስኬሊ ለቼልሲ ቀርቦ እንደነበር ቢናገሩም በቡድኑ ውስጥ ለሱ ምንም ቦታ የለም ማለት ይቻላል። ሞይሴስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ሮሜዮ ላቪያ፣ ዳሪዮ ኤሱጎ፣ ቫለንቲን ባርኮ፣ ጆርዳን ሄንደርሰን እና ሪስ ጄምስ በቼልሲ የመሃል ሜዳ ላይ ለመጫወት እንደሚፎካከሩ ይጠበቃል። በግራ ተከላካይ ቦታ ያለውም ሁኔታ ከዚህ የተሻለ አይደለም። ጆሬል ሃቶ፣ ማርኮ ፓሌስትራ እና ከራዮ ቫይካኖ የመጣው አዲሱ ፈራሚያቸው ፔፕ ቻቫሪያ ሁሉም በዚያው ቦታ እንዲጫወቱ ተመድበዋል። ቫለንቲን ባርኮም በዚያ ቦታ ላይ ጥቅም ላይ ሊውል ይችላል። ሉዊስ ስኬሊ በግልጽ እንደሚታየው ተሰጥኦ ያለው ተጫዋች ነው። አንድ ምንጭ እንደገለጸው ቼልሲ ለመጀመሪያ ጊዜ ተጫዋቹን የማስፈረም እድሉ የቀረበለት ከጥር የዝውውር መስኮት በፊት እንደሆነ ቢናገርም አርሰናሎች ተጫዋቹን ለማንም እንዳላቀረቡ ተናግረዋል ሲል ዚ አትሌቲክ ዘግቧል። በቼልሲ በትልቅ ጉዳት ምክንያት ከሜዳ የሚርቅ ወይም ከክለቡ የሚለቅ ተጫዋች ከሌለ በስተቀር በቼልሲ ውስጥ የቱ ጋር ሊጫወት እንደሚችል ማወቅ ከባድ ነው። ዩናይትድም ሉዊስ ስኬሊን የማስፈረሙ አማራጭ ቀርቦለታል። ምንም እንኳን ተጫዋቹ ክለቡን የመልቀቅ ፍላጎት የሌለውና አርሰናልም ተጫዋቹን በቀጥታ ለማንም እንዳላቀረበ ቢናገርም በዩናይትድ ተጫዋቹ ምን ያህል ያስወጣል የሚል ጥርጣሬ አለ እና 45 ሚሊዮን ፓውንድ በቂ አይሆንም የሚል ግምት አላቸው። ክለቡ የ31 ዓመቱን ሉክሾ የፊትነስ ሁኔታ ማኔጅ ለማድረግ ከሱ ጋር የሚቀያየር አዲስ የግራ መስመር ተከላካይ ኢላማው ነው። ይህ ምክንያት የኒውካስል ዩናይትዱን ሉዊስ ሃል እና የሪያል ማድሪዱን ኤድዋርዶ ካማቪንጋን የተመለከቱበት ምክንያት ነው እና ሉዊስ ስኬሊ በአርሰናል እንዳሳየው በግራ ተከላካይም ሆነ በመሃል ሜዳ ላይ መጫወት ይችላል። ስለዚህ በዚህ መልኩ የ19 ዓመቱ ተጫዋች ለዚህ ተስማሚ ይሆናል። ይሁን እንጂ አርሰናል አካዳሚ ምሩቁ ትኩረት በመጪው የውድድር ዘመን ለመደበኛ ጨዋታ ጊዜ የመወዳደር ፈተና ላይ ነው። ሉዊስ ስኬሊ በ2025 ክረምት ከልጅነት ክለቡ አርሰናል ጋር የረጅም ጊዜ ውል ተፈራርሟል። ሉዊስ ስኬሊ በቅድመ ውድድር ዘመን ለአርሰናል በመደበኛነት እየተጫወተ ሲሆን ክለቡም እንግሊዛዊን ተጫዋች ለሽያጭ እያቀረበ እንዳልሆነ ሌሎች ምንጮች ዘግበዋል። በተመሳሳይ ሁኔታ እስከ ዝውውር መስኮቱ መጨረሻ ድረስ ከክለቡ የሚለቁ ተጫዋቾች እንደሚኖሩ ይጠበቃል። እናም ክለቡ በእቅዱ ላይ ተለዋዋጭ መሆን እንዳለበት ያውቃል። ታማኝ ምንጮች እንደዘገቡት ከሆነ ከ8 ዓመቱ ጀምሮ በአርሰናል የቆየው ሉዊስ ስኬሊ በማያሻማ ሁኔታ መቆየት ይፈልጋል። ከአርሰናል የመውጣት ሀሳብን ፍላጎትም የለውም። ሉዊስ ስኬሊ ለቅድመ ውድድር ዘመን ስልጠና በቅድሚያ ከተቀላቀሉ ተጫዋቾች መካከል እንደመሆኑ መጠን የሚካኤል አርቴታ የቅድመ ውድድር ዘመን እቅድ ውስጥ ጉልህ ሚና ተጫውቷል። የአርሰናልን 3 የወዳጅነት ጨዋታዎችን በቋሚነትም ጀምሯል። የጊማሬሽ መምጣት ሉዊስ ስኬሊን ከአርሰናል እንዲለቅ አያደርገውም። ገና በዚህ ዕድሜው ልምድ ካላቸው ተጫዋቾች ጋር ለቦታው ለመፋለም ፍላጎትና ችሎታው እንዳለው አሳይቷል። በ19 ዓመቱ አሁንም እያደገ መሆኑን የሚገነዘብ ሲሆን ከፍተኛ ፉክክር ያለበት የአርሰናል አማካይ ክፍል ተሰጥኦን ለማሳደግ ተስማሚ እንደሆነ ያምናል። አርሰናሎች ሉዊስ ስኬሊ ለዝውውር አላቀረብንም ብለዋል። በ2025-26 ካሳለፈው አስደናቂ የውድድር ዘመን በኋላ ክለቡ በዚህ ክረምት ሊሸጠው ያሰበው ተጫዋች አይደለም። ነገር ግን የዝውውር መስኮቱ ሲከፈት አርሰናል ሊሸጣቸው ያሰባቸው ተጫዋቾች እንዳሉ ጥርጥር የለውም።
አርሰናል የተጫዋቾች ሽያጭ ዋነኛ ዕቅዱ ሆኖ ወደ ገበያው ገብቷል። የፋይናንስ ቁጥጥር ደንቦችን ለማክበርና የመግዛት አቅምን ከፍ ለማድረግ በርካታ ተጫዋቾችን ለመሸጥ አቅዷል። የተወሰነው የሽያጭ ዕቅድ የተሟላ ሲሆን ክርስቲያን ኖርጋርድ በ7 ሚሊዮን ፓውንድ ኤቨርተንን ተቀላቅሏል። በሌላ በኩል ሊያንድሮ ትሮሳርድ በድምሩ 20 ሚሊዮን ዩሮ ሊገባ በሚችል ስምምነት ወደ ቤሺክታሽ ተዘዋውሯል። እንደ ጋብርኤል ሄሱስ፣ ሪስ ኔልሰን እና ፋቢዮ ቬራ ያሉ ተጫዋቾችን ለመሸጥ የበለጠ አስቸጋሪ ሆኗል። አርሰናል በጋብርኤል ማርቲኔሊ ወይም በኢታን ንዋኔሪ ላይ ያሉ ፍላጎቶችን በትክክለኛ ዋጋ ያዳምጣል። ነገር ግን ክለቡ በቂ ነው ብሎ ያሰበው ዋጋ አልቀረበለትም። አርሰናል ሉዊስ ስኬሊን በዋነኝነት ማጣት አይፈልግም። ሆኖም በጭራሽ አይሆንም ማለት አይቻልም። ሴፕቴምበር 1 የዝውውር መስኮቱ ሲጠናቀቅ አርሰናል የተጫዋቾች ሽያጭ አቀራረቡ ተለዋዋጭ መሆን እንዳለበት ይገነዘባል። የክለቡ ከተጫዋቾች ሽያጭ ገቢ የማመንጨት አቅም በመጨረሻ የሚወሰነው በገበያው ላይ ፍላጎት በሚስቡ ተጫዋቾች ነው። እንዲለቁ ለሚጠበቁ ተጫዋቾች በቂ የዝውውር ዋጋ ካልቀረበ አርሰናል የሌሎች ተጫዋቾችን ሽያጭ ለማስተናገድ ፈቃደኛ ሊሆን ይችላል። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እንድታደርጉና ቻናሉን ሰብስክራይብ እንድታደርጉ እጋብዛለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።